ያለበለዚያ አሁን በቀጥታ ቤታችሁ ፖሊስ ነው የምንልከው። በቀጥታ ዙዙ ቪዲዮ ክፈች። ልጅቷ እንደፈለገች ታውራ፣ እንደፈለገች ትናገር። ቪዲዮ ክፈች። በቀጥታ እንደፈለገች ታውራ። በቃ ታውራ። ታያት። እኛ አንቺንም እሷንም አንድ አይነት ነው። ቪዲዮ ትክፈች። ታውራ። ታውራ። በቃ ታውራ። ከፍታለሁኝ ግን እኛ ላይ ችግር አያመጣም። ለምን ያመጣል? ልናግዛችሁ አይደል እንዴ? ልንረዳችሁ አይደል እንዴ? ልናግዛችሁ አይደል እንዴ? ወረቀት የለኝም ነው ወይ? ምንም አላደረግሽ፣ አልመታሻት፣ አልደበደብሻት። አንቺ ጎበዝ ነሽ፣ ጥሩ ሰው ነሽ። ልታግዣት ነው ከመሬት ያነሳሻት። ታውራ። እናግዛት። ህዝብያት፣ ሀገርያት፣ እናግዛት። ቪዲዮ ዲያት እያለች ታውራ። ሳሪ ወይ የምትፈልገውን ነገር አንድ ሰው አንድ ነገር እንዳይላት፣ አንድ ሰው አንድ ነገር ከተናገራት በቀጥታ እያንዳንድሽ ነው የምናስለቃቅምሽ። ልጅቷ የምትፈልገውን ነገር ትናገር፣ መብቷ ነው። ረድታሻል ሊሆን ይችላል፣ አግዘሻታ ሊሆን ይችላል። ነገር ግን ከኋላ አንድ ሰው ብትናገራት በቀጥታ አሁን ነው የምመጣው ቤትሽ። ማሪ የምትፈልጊውን ነገር ተናገሪ። እኔ በደንብ አዳምጥሻለሁ። ይሄ ሁሉ ህዝብ ያዳምጥሻል። የምትፈልጊውን ተናገሪ። አንቺ እብድ አይደለሽም። በመጀመሪያ አይምሮሽ እብድ አይደለም፣ ጤነኛ ነሽ። አትሸፈኝ። እኛ እናግዝሻለን፣ እንረዳሻለን። የምትፈልጊውን ነገር ተናገሪ። ይኸውልሽ የእሷን ወደ እኔ ታሳውቃለች። ሳሪ የእሷን ወደ እኔ ታሳውቃለች። ምክንያቱም የቤት ኪራይ የላትም በይ፣ መዋጮ የላትም በይ። እንደገና ደግሞ እኛ የገዛነውን ዝባላ ትጥላለች። የቤት አከራይም አይደለችም። ሌሻን የእሷን ስም ለምን በእኔ ታሳውቃለች? ሁለተኛ ደግሞ እህቴ ያለችው ሳዑዲ ነው። እህቴን ከዚህ ሰው ልካ አስመጥታ እስር ቤት ልታስወስድ ታስፈልጋለች። ፓኪስታኒ ማለት ነው። ፓኪስታኒ የፓኪስታኒ ልጅ አርዳለች። ልጅቷ ማለት ነው አርዳ ተይዛ ነበረ። እህቴ ልታስወስድ ነበረ። ሌሽ ሳሪ እህቴ እኮ እኔ ኮንትራት ቤት ነው ያለችው። እህቴን ከቤት እንዳትወጪ አልኳትኝ ማለት ነው። ኦበዝ ደግ አድርገሽ ሌሽ ሳሪ ያኔ እኛ ሰው እስከሆነ ድረስ ሰው ነን። ግን እሷ ጓደኛዋ አለች ኦሮሚያ ማለት ነው። እሺ የሶስት ወር ከፈለች። አሁን መልሳ ጓደኛ እኛ ደግመን አንከፍልም ሂጂ አሏት። ፈረንሳ ጋር ሂጂ አሏት፣ ቢሮ ማለት ነው። እኔ ራሱ ልውሰድሽ ብያት ነበር ሶሪያ ጋር ማለት ነው። አልሄድም አለች። ታዲያስ እኔ ከፊል አለኝ። እኔ እዚህ የተቀመጥኩት ከፊል አለኝ። እኔ ከፊሌ ነው ያሰረኝ። እኔ ኮንትራት ነኝ፣ ይቃማለኝ። ሌሽኔን ውጭ ትራለች። ማን ያመጣሽ? የሀግባብ ነው። ማን ያመጣሽ? እኔ የመጣሁት ከስራ ቦታ ነው የመጣሁት። የሆነ ቦታ ታስሬ ነበር፣ የሆነ በሊኮና ታስሬ ነበረ። እሺ ማን ያመጣሽ? መጀመሪያውን ተረጋጊና ወደ ራስሽ ተመለሽና ማን ያመጣሽ? ወደ እነሱ ጋር ማን ያመጣሽ? በፊት የት ነበርሽ? በፊትም ቤት ኢጃዛ አብረን ነበር። እኔ ግን ከቤት ኢጃዛ ስራ ገብቼ ነበረ። እሺ ስራ ገብቼ ከዛ ከስራ ተመልሼ ስመጣ ሰውዬ መጥቼ ወስድሻለሁ ሲለኝ ከዛ ሰውዬ እዚህ ተቀመጭ እዚህ በልኮና ታሰሪ ይመጣለሁኝ አለኝ። እሺ ከዛ እዛ ሶማሊያ ጋር ታሰርኩኝ ታውቂያለሽ? እሺ ሶማሊያ ጋር ታስሬ ከዛ 2 ወሬን ሲጨርስ ሰውዬ መኝታ ክላስ ቀለም እየተቀባ መኝታ ክላሱ ወንድሟ መጥቶ ገባበት። እሺ ወንድሟ መጥቶ ሲገባ እዚህ እህቴ ነበረች ያክስቴ ልጅ ማለት ነው። እሺ ከዛ እኔ እሷን ላይ ስመጣ እሷ አትሄጂም ብላ ቁርአን እዚህ አስቀራችብኝ አስገድዳ ማለት ነው። አሃ እዚህ አሁን ያለሽበት ቦታ? አዎ አስገድዳ አትሄጂም ብላ ቁርአን አስቀራይብኝ። ኦኬ እንጂ አንቺ ፈልገሽ አይደለም የመጣሽው፣ ተጥለሽ አይደለም ያነሱሽ። እኔ ፈልጌ ነው የመጣሁት ፈልጌ ነው። ኦኬ ፈልገሽ ነው የመጣሽው፣ ግን አስገድዳ እዚህ ቁርአን ትቀሪያለሽ ትቀራብሻል ብላ አስቀመጠች። አስገደደችኝ። ተቀመጫችኝ አባያ ለብሼ ሊወጣ እያልኩኝ አስገድዳ ቁርአን አስቀራችብኝ። ኦኬ አሟታል ብላ ነው እሷ ላንቺ አስባ ነው። አላመመኝም። እሺ ቢያመኝስ መጀመሪያ ጊዜ ብትነግረኝ ምን ችግር አለው? ለሽ ማስገደድ ያስፈልግ? አንቺ እንደዚህ እኮ ውሃ እኮ እንደዚህ እኮ አድርጎ እኮ ባፌ እኮ ነው የጋተኝ። ለሽ ይግተኛል። እሱስ እውነትሽ ነው። እውነት ነው፣ ትክክል ነሽ። ግን አሁን አንቺ እህትሽን ቁጥሯን እነሱ ከየት አግኝተው ነው የደወሉላት? እኔ ታኔ ነበር። እኔ የእሷን ቁጥር የእህቴን ቁጥር እኔ ሰጥቻት ነበር ስጪ ብላኝ ማለት ነው።
ከዛ በኋላ ለእህትሽ ደወሉላት? አዎ ለእህቴ ደውላ እህቴ ልታስወስድ ነበረ፣ ግን ማስወሰድ አትችልም። ምክንያቱም እኔ ነግሬያታለሁ። አሁን እህትሽን እንትን እንላታለን። አሁን አንድ ጥያቄ ደግሞ ልጠይቅሽ። አሁን እነሱ ጋር ያለሽባቸው ልጆች ጋር አሁን እቺ የምታኖርሽ እሷ ስተተኛ ናት፣ እሷ ጥፋተኛ ናት፣ እሷ ምንድናት ልንል አንችልም። ምክንያቱም አሁን ምን እንደሆነ ታውቂያለሽ። እሷን በደግነት በመልካምነት አንቺን ይዛሻለች። ግን እህትሽ ጋር አውርተሽ ታውቂያለሽ አንቺ? አዎ አወራለሁ፣ ግን እኔ ያኔ እንኪን አሁን 3 ቀን 4 ቀን ያኔ ከኦንላይን ወጥቻለሁ። የለውም እኔን ታውቂኛለሽ? እኔን ታውቂኛለሽ? ታሪ የባሏን ስልክ ታውቀዋለች? ታውቂኛለሽ? ስሚኝማ መጀመሪያ ጊዜ እዚህ ቤት የመጣሁበት ምክንያት ያጎቴ ልጅ ነበረች። እሺ ያጎቴ ልጅ ከኢትዮጵያ ስትመጣ እዚህ ቤት ነበር የገባችው፣ ኢጃዛ ቤቷ ማለት ነው። ኦኬ እሷን ላይ መጥቼ ነው ቁርአን ያስቀራችብኝ አስገድዳ ማለት ነው። አይ ነው ተቀመጪ ብላ ግዴታ? አዎ ተገድጄ ነው የተቀመጥኩት። ባለቤት እኔ ከባለቤት ጋር ተፋትቻለሁ። ኦኬ ተለያይታችኋል? ግን ኒካ ነበራችሁ ግን ተለያይታችኋል? አይ ኒካ ነበረ ግን ተለያይተናል። ጥሩ እሺ። ልጅ ወልደሻል? ይሄን እኮ ሁሉ ምንም ማስወራት እኮ አያስፈልግም። አሁን እኛ ምን እንድናግዝሽ የምትፈልጊው ችግር የለም። አንቺም እንድናግዝሽ የምትፈልጊው ነገር አለ? ምንም አልፈልግም። ወደ ኢትዮጵያ እኔ እዚህ ሻርጃ ነኝ፣ እመጣለሁ። አንቺ ትንሽ ላላ እኔ ሰውዬ ስላለ ከፊል ስላለኝ እኔ ማን እንደሻይ በስ ምን ነው ታውቂያለሽ? ሲፈልጉ እኔን አሚሮ ሻይ ናት ይላሉ፣ ሲፈልጉ መዋጮ የላትም ይላሉ። ኖ ወይ ሲፈልጉ ደግሞ እነሱ እኮ እህቶችሽ ናቸው። ይኸውልሽ አሁን እነዚህ ልጆች አንስተውሻል፣ በአንድም በሌላም ሰበብ አስቀምጠውሻል። ሲቀጥል ደግሞ ማንኛውም ሰው ገባሽ ሲጨናነቅ ሲያጣ ምን እንደዚህ አይነት ነገር ሲሆን እንዲህ አይነት ነገር ያጋጥማል። ሁላችንም ላይ ነው። እኔ ለምሳሌ ስራ ሳልሰራ ተቀምጬ ስውል ሳድር እንደዚህ አይነት ነገር ያጋጥመኛል። ግን አሁን ወደ እንትኑ ነው ወደ መፍትሄው ነው የምንሄደው። አንቺ ወደ ኢትዮጵያ መግባት ትፈልጊያለሽ? እኔ መግባት ፈልጋለሁ፣ ግን አሁን አይደለም። እኔ ከፊል አለኝ፣ ከፊል ነው እንጂ እኔ በፍላጎት እናውራው፣ ከፊልሽ እናውራው። እሱ ጋር መመለስ ትፈልጊያለሽ? ላለሽ መለሳለሁ። እኔ እኮ ሰውዬን አስሮኝ እኮ ነው አልኩሽ። እኔ እኮ ያለሁት እስር ቤት ነው። ለሴትዮ ተተክቼ ነው የታሰርኩትኝ። ለምን ምን አርገሽ? ሴትዮ ናት ያሰረችኝ። ሴትዮ ናት ያሰረችኝ። ለሷ ተተክቼ ማለት አልገባኝም። ማስረጃ ቆይ ማለት ነው ያለሽ? ይሄንን በሴትዮች ተተክተሽ ነው ያለሽ? ማን ነው ማለት ያልገባሽ? በሴትዮዋ ፋንታ መታሰር መጀመሪያ ጊዜ ራሱ ስገባ ማለት ነው። እዚህ ቲክቶክ ላይ መጀመሪያ ሰዓት ስገባ ማለት ነው። ገና እንትን ሳወራ ይኸውልሽ እኛ እህቶችሽ ነን፣ ሰው ነው የምንረዳው። እንደገና ደግሞ ኢትዮጵያ እስከሆነ ድረስ ኢትዮጵያንን ግን እኔ ደግሞ ማለት ነው እሷ እዚህ ነው እንጂ ያወቀችኝ ኢትዮጵያ አታውቀኝም። እኔ ደሴ ነኝ። የኔ ውድ የአገሬ ልጅ ነሽ ማለት ነው። እኔም ደሴ ነኝ። አሁን የምናደርገው ምን እንደሆነ ታውቂያለሽ? ሁለት ነው አማራጩ። አንደኛ ሰውዬን ማናገር ፈልጋለሁ፣ ፓስፖርቴን፣ አይዲን፣ የመኖሪያ ፍቃዴን ሰጥቶኝ በራሴ መስራት ፈልጋለሁ፣ መንቀሳቀስ የምትፈልጋለሁ የምትይ ከሆነ ሙኒት ታወራዋለሽ። ምክንያቱም ያው እሷ የተሻለ ነገር ስላለች። አይ እኔ ሳሪ ምንም ነገር አልፈልግም፣ በቃ ያለሁበት ሁኔታ ጥሩ ላይ አይደለሁም፣ ተቀምጫለሁ፣ ተጨናንቄያለሁ፣ አገሬ መሄድ ፈልጋለሁ የምትይ ከሆነ ደግሞ እኔ አግዝሻለሁ ማለት ነው። ምርጫው አንቺን። አሁን እነሱን እኛ ምንም ማድረግ አንችልም። ለምን እንደሆነ ታውቂያለሽ? እህቶችሽ ናቸው። ከፊል አለኝ። ምክንያት እኔ ከፈለኩኝ ራሱ ማለት ነው። እኔ ከፈለኩኝ እናንተም ጋር መምጣት አልፈልግም። እምባሴ ስላለኝ እምባሴ እሄዳለሁ። እምባሴ አጅማን ነው። አጅማን እሄዳለሁ፣ አጅማን ጨርሳለሁ። ግን እኔ ሰውዬ ስላለኝ ወይም እዚህ ደግሞ ፖሊስ ስላለ ሱዳኒ ስላለ ከሱ ጋር መጨረስ እችላለሁ እንጂ እናንተ ጋር መጣት አልችልም። ምክንያቱም አያስከደኝም። ቢያስከደኝም ደግሞ መጣት አልችልም። አይደለም ማን ነው እንደዚህ አይነት ነገር የለም። ማን ነው እንደዚህ አይነት ነገር ማለት ነው? አዎ ጋይስ ማን ነው እንደዚህ አይነት ነገር? አሁን ገባኝ። ማን ነው እንደዚህ ያለሽ? ማን ነው ሱዳኒ ፖሊስ ነው ያሰረሽ የያዘሻልሽ? ማን ነው እንደዚህ አይነት ነገር ያለሽ? ሰውዬ ጠባቂ ያለው እዚህ ፖሊስ ማለት ነው። ስለዚህ እኔ ከሱ ጋር መጨረስ እናንተ ጋር መንጣትም ሌላ ነገር ጋር የተያያዘ ማለት ነው። ማለት እንደ የሚካበድም ነገር አይደለም። ሙኒት
ቆይ ማርያም ለማንኛውም አመሰግናለሁ። እሺ እና እሷ ምንም የሚያገናኘን ነገር የለም ታውቂያለሽ። እናግዝሻለን። ቆይ አይደለም እነሱም ቢሆን አሁን ካሉበት ይኸውልሽ